የአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ስቱዲዮ መዘረፉን ከድምፃዊው ቅርብ ሰዎች አረጋግጫለሁ ሲል የዘገበው የጀርመኑ የዜና ምንጭ ዶይቼ ቬለ ነው። ሚያዝያ 15 ቀን 2018 ምሽት የፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዘረፋቸውን ዘገባው አመልክቷል። ስቱዲዮ ተሰብሮ አርቲስቱ ለሙዚቃ ስራዎች የሚጠቀምባቸው ንብረቶች መዘረፋቸውን አርቲስት ቴዎድሮስ ካሳሁን ግን እንቅስቃሴው ተገድቶም ቢሆን እስካሁን በደህና ሁኔታ ላይ እንደሚገኝ ምንጮች አስረድተዋል። መንግስት በበኩሉ በተከሰተው ጉዳይ ዙሪያ አስተባብሏል። በትግራይ ክልል በነዳጅ እጥረት ሳቢያ የመንግስትና የግል የጤና ተቋማት እንዲሁም የክልሉ ቀይ መስቀል ማህበር አምቡላንሶች ስራ ማቆማቸው ተነግሯል። ዋዜማ ያነጋገረቻቸው በኢትዮጵያ ቀይ መስቀል ማህበር የትግራይ ቅርንጫፍ ምንጮች የማህበሩ አምቡላንሶች በነዳጅ መጥፋት ሳቢያ አገልግሎት መስጠት ካቆሙ ሳምንታት እንደተቆጠሩ ገልጸዋል። በመቀሌ ዩኒቨርሲቲ የአይደር ጠቅላላ ሆስፒታል፣ የአክሱምና የአዲግራት ሆስፒታል አምቡላንሶችም ለወላድ እናቶችና ለህሙማን አገልግሎት መስጠት አቁመዋል ተብሏል። በዚህ ሳቢያ አገልግሎት ለማግኘት ወደ ጤና ተቋማት የሚሄዱ ወላድ እናቶችና ህሙማን ቁጥራቸው በእጅጉ መቀነሱን ምንጮች ተናግረዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትላንት ንጋት ገደማ ታጣቂዎች ማረሚያ ቤት ላይ በከፈቱት ጥቃት 7 ሰዎች መገደላቸውን ከምንጮች መስማቱን ጠቅሶ ቢቢሲ ዘገበ። ጥቃቱን የከፈቱት ወደ ሰላማዊ ህይወት ያልተመለሱ የቀድሞ የጉሙዝ አማጺ ቡድን አባላት የነበሩ ታጣቂዎች እንደነበሩ ምንጮች እንደነገሩ ዘገባው ጠቅሷል። ታጣቂዎቹ ከማረሚያ ቤቱ ፖሊስ ጋር የተኩስ ልውውጥ ባደረጉበት ወቅት በተባራሪ ጥይት የተገደሉት በአካባቢው በሚገኝ የቄራ ድርጅት ውስጥ የሚሰሩ ሰራተኞች መሆናቸው ምንጮች ተናግረዋል ተብሏል። በተኩስ ልውውጡ 1 ሚሊሻና 2 ታጣቂዎች መገደላቸውን መስማቱንም ዘገባው አመልክቷል። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞጋሌ ወረዳ ሚያዝያ 15 በተከሰተ መሬት መንሸራተት የ4 ሰዎች ህይወት ጠፋ። የመሬት መንሸራተትና ናዳ የተከሰተው ሚያዝያ 15 ቀን ከምሽቱ 10 ሰዓት ጀምሮ በወረዳው ከፍተኛ ዝናብ መዝነቡን ተከትሎ መሆኑን የዞኑ አስተዳደር ገልጿል። በመሬት መንሸራተት አደጋው 4ቱ ሰዎች ህይወታቸውን ያጡት ከዳሞት ተራራ ግርጌ በሚገኝ 3 ቀበሌዎች ውስጥ መሆኑን የዞኑ አስተዳደር ጠቅሷል። የዞኑ አስተዳደር ካዎ ኮሻ፣ ኪንዶ ኮሻ፣ ኪንዶ ዲዳዬ፣ ድጉና ፋንጎ እና አበላ አባያ በተባሉ አካባቢዎችም በቀጣይ ቀናትም የመሬት መንሸራተት፣ ናዳ እና የወንዝ ሙላት ሊያጋጥም ይችላል ሲል አስጠንቅቋል። በአማራ ክልል ደህና ወረዳ በደረሰ የትራፊክ አደጋ የ18 ሰዎች ህይወት አለፈ። በአማራ ክልል ሰሜን ሸዋ ዞን ደህና ወረዳ ውስጥ ሚያዝያ 18 በደረሰ ከባድ የትራፊክ አደጋ የ18 ሰዎች ህይወት ሲቀጠፍ በ62 መንገደኞች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱ ተገለጸ። የደህና ወረዳ ፖሊስ ጽሕፈት ቤት እንዳስታወቀው አደጋው የደረሰው መነሻውን ከእብናት ከተማ አድርጎ ወደ ሰቆጣ በመጓዝ ላይ በነበረና የሰሌዳ ቁጥሩ አማ ቢ 8837 በሆነ አይሱዚ የጭነት ተሽከርካሪ ላይ ነው። ጽሕፈት ቤቱ ተሽከርካሪው በወረዳው 9 ቀበሌ ልዩ ስሙ ቢግል ሸዋ ተብሎ በሚጠራው አካባቢ ሲደርስ በገጠመው ድንገተኛ አደጋ ነው ይህ ከፍተኛ የሰው ህይወት ጥፋትና የአካል ጉዳት ሊከተል የቻለው ሲል አስታውቋል። በለንደን ማራቶን አትሌት ትዕግስት አሰፋ የሴቶች ብቻ የዓለም ሪከርድን ስታድስ አትሌት ዮሚፍ ቀጀልቻ በታሪካዊ የ2 ሰዓት በታች ውጤት ሁለተኛ ወጣ። ኢትዮጵያዊቷ አትሌት ትዕግስት አሰፋ እሁድ ሚያዝያ 19 2018 በተካሄደው የለንደን ማራቶን አስደናቂ ብቃት በማሳየት የሴቶች ብቻ ወይም ውመን ኦንሊ አዲስ የዓለም ሪከርድ በማስመዝገብ ከዚህ በፊት በራሷ የተያዘውን ሪከርድ ሰበረች። የኦሎምፒክ የብር ሜዳሊያ ባለድሏ ትዕግስት ኬንያውያን ተቀናቃኞቿን በበላይነት በመምራት ያሸነፈች ሲሆን በውድድሩ ታሪክ ለመጀመሪያ ጊዜ 3 ሴቶች በአንድ ውድድር ውስጥ ከ2 ሰዓት ከ16 ደቂቃ በታች በሆነ ሰዓት አጠናቀዋል። ትዕግስት ቀደም ሲሉ በራሷ ተይዘው የነበረውን የሴቶች ብቻ የዓለም ሪከርድ በ9 ሰከንድ በማሻሻል በዓለም አቀፍ የማራቶን ውድድር ላይ ያላትን የበላይነት አረጋግጣለች። በወንዶች ውድድርም ሌላኛው ኢትዮጵያዊ ዮሚፍ ቀጀልቻ የ2 ሰዓት ገደብን በመስበር ታሪካዊ ውጤት አስመዝግቧል። ዮሚፍ ቀጀልቻ ውድድሩን በ1 ሰዓት ከ59 ደቂቃ ከ41 ሰከንድ በሆነ ሰዓት ሁለተኛ ሆኖ ያጠናቀቀ ሲሆን ይህም በታሪክ ሁለተኛው ፈጣን የማራቶን ሰዓትና በውድድሩ ለመጀመሪያ ጊዜ ለተሳተፈው አትሌት ዮሚፍ ቀጀልቻ ደግሞ በታሪክ ፈጣኑ ሰዓት ሆኖ ተመዝግቧል። ይህም በስፖርቱ ታሪክ ውስጥ ከታላላቅ አትሌቶች ተርታ እንዲሰለፍ አድርጎታል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ የሚሰጠውን እርዳታ እንዲያቋርጥ የሚጠይቅ ረቂቅ የውሳኔ ሀሳብ ለሕግ መምሪያ ምክር ቤቱ ቀረበ። ረቂቅ የውሳኔ ሀሳቡ በሙስና የተጠረጠሩ የሶማሊያ መንግስት ከፍተኛ ባለስልጣናት ወደ አሜሪካ እንዳይገቡ የቪዛ ማዕቀብ እንዲጣልባቸው ጭምር የሚጠይቅ ነው። አሜሪካ በሶማሊያ ላይ የእርዳታ እገዳና የቪዛ ማዕቀብ እንዲጣልባቸው የውሳኔ ሀሳብ የቀረበው በአገሪቱ አስተዳደር ብልሹነትና በዓለም አቀፍ እርዳታ ላይ የሚፈጸም ከፍተኛ ሙስና ተንሰራፍቷል በሚል ነው። ረቂቅ የውሳኔ ሀሳቡን ያቀረቡት ሮኒ ጃክሰን እና ሌሎች የምክር ቤት አባላት ናቸው።